Our mothers are learning many skills from sewing to leatherwork, cooking, and candle making. They are now able to dress you, feed you, and brighten your day. በኢትዮጵያ ርዕስ ሰልጣኝ ነኝ፣ የእጅ ስራ ሰልጣኝ ነኝ። በጣም ብዙ እውቀቶችን ያላወቅኩትን አግኝቼበታለሁ። ብዙ ግንዛቤዎችን አግኝቼበታለሁ እና ስራውንም የሰለጠንኩበት ወደ ቢዝነስ የመቀየር ሐሳብ እንዲኖረኝ አድርጎኛል። እኔ ደስ ብሎኛል። ተጨማሪ ስራዬ ነው ለኔ ከምሰራው ስራ ጋራ አብሮ ይሄዳል። አሁንም እንደዚህ ቁጭ ብዬ ስሰራ ከስተመሮች ራሱ ለኔም በሰራሽልኝ እኛን ከፍላለን ቅድሚያ ቀብድና ሲዝ ምናምን ሁሉ ያሉ ሰዎች አሉ እና ተጨማሪ ገቢ እንዳገኘው ነው የምቆጥረው። ቆዳ ያናክል ጠቃሚ አይመስለኝም ነበር። የዛናክልም ውድ አይመስለኝም ነበር፣ ግን በጣም ደስ ይላል። በቆዳ ብዙ ነገሮች እንደሚሰራ አይቻለሁ። ጌጦች እንደሚሰሩ፣ ሰዓት እንደሚሰራ፣ እንደ ሳህን ነገሮች አሁን ለምሳሌ ቅድም እንዳየኸው እንደነሱ አይነቶች እንደሚሰሩ አይቻለሁ። በፊትም ማቆ ጫማ ብቻ ወይ ደግሞ ቦርሳ ነገር ብቻ የሚሰራበት ነበር የሚመስለኝ በቆዳ። ግን አሁን ብዙ ነገር አይቻለሁ፣ ብዙ ተምሬበታለሁ። ስልጣናው በመጀመሪያ እግዚአብሔርን አመሰግናለሁ። ሲቀጥል ደግሞ በኢትዮጵያ ራይዝ ስም በውጭም በሀገር ውስጥም ሆነው እና በሰራተኞቹ ሆነው እኛን ድጋፍ እያደረጉ ላሉት ክብር ይገባቸዋል፣ እናመሰግናለን። እድሜና ጤና ይስጥልን እንላለሁ። መቀጠል የምፈልገው ከስራዬ ጋር ጎን ለጎን እየሰራው እያስተዋወቅ መስራት ፈልጋለሁ። And what was made by our hands is shared with our community. This is how we grow, by learning together, working together, and sharing together. Join our family. We can help these women produce and earn more. With more support, this impact can go even further. Providing materials, sharing skills, and offering sponsorships, we can help these women produce even to help others.